አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች እንዴት ናችሁ? ሰላም ሰላም ብያለሁ። ኢድ ሙባረክ ብያለሁ። ተቀበላለሁ ሚና ምንኩም ሷሊሀል አዕማል ብለናል። ዛሬ እንግዲህ ኢድ ከ8 ዓመት በኋላ በቤታችን እያከበር እንገኛለን አይደል? እና እንግዲህ ያው አልመቼ ብሎ መጀመሪያ ላይ አልቀረጽኩም ማለት ነው። እዚህ ጋር እንግዲህ ፈንዲሽ አለ። እዚህ ጋር ደግሞ እንደምታዩት ዳቦ ቆሎ አለ። መጀመሪያ ላይ መስዬ እኮ ነው። ከዛ ወደ ስንመጣ ጀበና ስለሌለኝ እንትን አደረኳት፣ በራዲቱም ማለት ነው። እቺ ጀበና ነው ተመስለው ሰምታችኋል። ከዛ እዚህ ጋር ረከቦት ድርድር ያለው ስኒን ማለት ነው ታላችሁ እና እናንተንም ደግሞ አላህ በሰላም ለሀገራችሁ አንጥቷችሁ ከቤተሰቦቻቸው ጋር የምትሆኑ አድርጋችሁ ማለት ነው። እዚህ ጋር እንግዲህ አዱርስ ነው፣ የዱባይ አዱርስ ማለት ነው። እንደምታዩት እጣን ነው ማለት ነው። እዚህ ጋር እንግዲህ ይኸው ዳቦአችን ይሄን ይመስላል ማለት ነው። አሳያችሁ እንዴ አጉርሳችሁ ቅርብ ቢሆን አጉርሳችሁ ነበር። ያው እና ምርጥ ነው፣ ምርጥ ዳቦ ነው። ያው እንግዲህ አዲስ ነኝ ለሀገሩም ለሰውም አዲስ ነኝ ማለት ነው። እና በነገራችሁ በሀገራችሁ ላይ ደስ ሲል የምር በቤታችሁ በተለይ እዚህ ጋር ትርሳለችን። እዚህ ጋር እንግዲህ ቀሪባ አለን ማለት ነው። ጭማቂ ነው ያደረኩት ማለት ነው ማሮቼ። እና ሰው ሲመጣ በጣም ነው ደስ የሚለው የምር ከምላችሁ በላይ ማለት ነው። እንግዲህ አዲስም ስለሆነ የሚዘጋጀውን አናውቅም፣ እንደዛ አድርገን ማለት ነው። እና ቤታችን ቡፌን ደግሞ መስታወት ግጠምልኝ ብል እምቢ ያለ ማለት ነው። መብራት ስለሌለ ቆጣሪም ብዙ የለ ማለት ነው። ቀይን ይመስላል። ቴሌቪዥን የመዘጋ ነው እንደምታዩት ማለት ነው። እና ቤቴን ያላያችሁ በዛ አጋጣሚ ቤቴን የደሞ ፍሪንጅ ዶር ነው የሚባለው። አዎ ይሄ ነው መጋረጃ። ይሄ መብራት የለም እና ይሄን ይመስላል እላችኋለሁ። ውድ ሀገሬ ልጆች ባላችሁበት ሰላማችሁ ስትይበል ኢድ ሙባረክ ብለናል። መልካም ጊዜ ያው ፎቶ መነሳት ባልቀር እንግዲህ በአየር ለላሰ አንቺ ግሬንማ ምን ሁለቱን ቆርጦ ማን ያዝ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ሰላም ብያለሁ። ዛሬ እንግዲህ ኢድ ሶላት ከስንት ዓመት በኋላ አንቺ ታጥፊ ነበር እግሬን ከስንት ዓመት በኋላ ነው ተባጃጁ ማሻአላ ደስ ሲል ማለት ነው። እና ከስንት ዓመት በኋላ ኢድን በወቅት ወረደ እና ከብር ነው ማለት ነው። ወራጅ የጫማ ሊያሰናብተኝ ነው። ባጃጅ ማሻአላ ትላላችሁ። እኛ ገና እየገባን ነው። ሰው ካሜራን ሲይዝ እንዳልወርቅ የሰው መሳቂያ ባለው ማሻአላ ነይ በዚህ ቺቲንግ ደግሞ መሳ ይሄ ጉር ነው። በድጋሚ ጥብቅ ማሳሰቢያ ወይም ደግሞ ጥብቅ መልዕክት አለን። አሁንም ወገናቸው አልሰማንም፣ አዲስም እየገቡ ያሉ ወንድሞቻችን መልዕክት ንገሩን እያሉ ነው።
አሁንም ገቢ የሚሰበሰቡበት ፕሮግራም የልጅ ወረዳ እስልምና ጉዳዮች ምክር ቤት በዋናነት የሁሉም ተቋም የሆነው የሁሉም የሙስሊሞች ተቋም የሆነው በጣም ብዙ ሀጃዎች ያሉበት በዚህ የዑመር ኢብኑ ኸጣብ መስጂድና መድረሳ ይቀርቃል ግንባታ እንዲሁም ደግሞ መላው የወረዳችን ሙስሊም ማህበረሰብ በጣም ብዙ ሀጃዎች አሉበት። ይሄን ተቋም በእርግጥ ሲቸግረንና አገልግሎት ለመፈለግ ብቻ ስንመጣ ነው የምናውቀውና እስልምና ምክር ቤቱ በጣም በርካታ የሆኑ ችግሮች አሉበት። ከዛም የመጀመሪያ የብሩ ግንባታና ሌሎች መሰል ጉዳዮች አሉ። ስለዚህ ሁሉም ሙስሊም ማህበረሰብ ለዚህ ለራሱ ሴት ወይት ነው ዘፈ እንዲሁም ደግሞ የገቢ ማሰባሰብ ፕሮግራም ከንያ እስከ ማሰባሰብ እንዲሁም ደግሞ እስከ ዱዓ ድረስ የበኩላቸውን አስተዋጽኦ እንዲታበረክቱ አሁንም በድጋሚ በአላህ ስምና